ሰላም ወዳችሁ የቲክቶክ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እንዴት ከረማችሁ? ከረጅም ጊዜ መጠፋፋት በኋላ እንደገና ተገናኝተናል። እንደሚታወቀው የባለፈው የቲክቶክ እንትን የተዘግቶ እንደ አዲስ ነው ይህንን የጀመርኩት እና ትናንት እንዳልኳችሁ በአዳዲስ ስራዎች እንገናኛለን። ዛሬም አንድ በጣም የደነቀኝ በጣም የገረመኝ ኑሮውን በደንብ ሊያሳይ የሚችል አንድ ቪዲዮ እዚጋ አይተን እንመለስና ከዛ በኋላ ምን እንደታዘባችሁ በኮሜንት ትገልጹልኛላችሁ። እኔ እጅግ የሚያስፈራውን ጊዜ ቀጥታ በአይኔ እንዳየሁት ነው። ይሄ እንደ ቀልድ የቀረበ ግን ሪያሊቲውን ቁልጭ አድርጎ የሚያሳይ የእኛን ህይወት ነው። ለማንኛውም እስኪ አይተን እንመለስ። እሺ እንዳያችሁት ከሆነ እንግዲህ ያው የተጠበሰችውን ጥብስ አይታችሁታል። እሷን በዙሪያ ስንት ሊደርሳቸው ነው ብዬ በጣም ሰስፔንስ ሆኜ እያየሁ ነበረ። ምን ያክል ሊደርሳቸው ይችላል የሚለውን እና መጨረሻ ላይ ያው ሽታ ነው የደረሳቸው። ልክ እንደ ቡና እንደዚህ ተባለና ደረሳቸው። ያን ሽታ አሽልተው ተመለሱ። ይሄ እጅግ በጣም ቅንያዊ የሆነ ሪፕሬዘንቴሽን ነው። እንዴት አይነት እንደዚህ አይነት ሀሳብ እንደሚመጣላችሁ አላውቅም። አንዳንድ ሰው ክሬቲቪቲያቸው እጅግ በጣም ከፍ ያለ ነው እና በጣም አፕሪሺየት ማድረግ እፈልጋለሁ። እነዚህ አይነት እንትኖች ብዙ ጊዜ እዚህ ቲክታክ ላይ እንደዚህ አይነት ቁም ነገሮች አይታዩም። ግን እናንተ ቫልዩ ሰጥታችሁ እንዲታዩት ነው። መዝናኛ ነው። ሰው ሊዝናና ነው የሚገባው። ስንዝናና ደግሞ የምናውቅበት ወይም እውቀት ሊያስጨብጠን የሚችሉ የተወሰኑ እና አእምሯችንን ክሊክ ሊያደርጉ የሚችሉ ሾርት ኤንድ ታይም